ስደት ማለት ለእናንተ ምንድነው? የተሻለ ህይወት መፈለግ ወይስ በየቀኑ ከሞት ጋር ፊት ለፊት መጋፈጥ? እስኪ አስቡት፣ ከሀገራችሁ ወጥታችሁ በረሃና ጫካ አቋርጣችሁ በብዙ ፈተና ውስጥ አልፋችሁ ሌላ ሀገር ትገባላችሁ። ቀን ከሌት ደክማችሁ የራሳችሁን ሱቅ ትከፍታላችሁ፣ ህይወታችሁን መለወጥ ትጀምራላችሁ። ነገር ግን በአንድ ቀዝቃዛ ጠዋት በዱላ በሰይፍና በጠመንጃ የታጠቀ እልፍኝ ህዝብ በደጃፋችሁ ላይ ቆሞ ውጡልን፣ ሀገራችንን ልቀቁልን እያለ ሲጮህና ሱቃችሁን ሊዘርፍ ሲመጣ ምን ታደርጋላችሁ? አብዛኞቹ ስደተኞች ይሸሻሉ፣ ይደበቃሉ፣ አሊያም እጃቸውን ሰጥተው ለእርዳታ ይጮሃሉ። ነገር ግን አንድ ስሙ ያልታወቀ ቆራጥ ኢትዮጵያዊ ግን ፍጹም ያልተጠበቀውን ነገር አደረገ። አልሸሸም፣ አልተደበቀም። ይልቁንም ዘመናዊና ከባድ ጦር መሳሪያ ታጥቆ በግራና በቀኙ ሁለት የሰለጠኑና አስፈሪ ታክቲካል ውሾችን አሰልፎ በደጃፉ ላይ ቆመ። ለአጥቂዎችም አንድ ግልጽ መልእክት አስተላለፈ። እኔንና ንብረቴን ለመንካት የምትመጡ በሙሉ ዋጋችሁን ታገኛላችሁ የሚል። ይህ የታጠቀው ኢትዮጵያዊ ቪዲዮ ሰሞኑን በመላው ማህበራዊ ሚዲያ ላይ ተሰራጭቶ ታላቅ መነጋገሪያ ሆኗል። በደቡብ አፍሪካ ዜጎች ዘንድ ድንጋጤን፣ በስደተኞች ዘንድ ደግሞ ታላቅ ኩራትንና መነቃቃትን ፈጥሯል። ይህ ድራማዊ ክስተት የተከሰተው ዝም ብሎ በባዶ ቦታ አይደለም። በደቡብ አፍሪካ ምድር መጤጠልነት እንደገና ገርሽቶ ማርች ኢንድ ማርች እና ኦፕሬሽን ዱዱላ የተባሉ የሀገር ውስጥ ቡድኖች እስከ ሰኔ 30 ድረስ ሁሉም ህገወጥ ስደተኞች ሀገሪቱን ለቀው መውጣት አለባቸው የሚል አስፈሪ ቀነ ገደብ ያስቀመጡበት ወቅት ላይ ነው። በዚህ አስፈሪ ቀጠሮ ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያንና ሌሎች አፍሪካውያን ሱቆቻቸውን ዘግተው ከቤት መውጣት ፈርተው በከፍተኛ ስጋት ውስጥ ይገኛሉ። በጆሃንስበርግ ጎዳናዎች ላይ ሱቆች ተዘርፈዋል፣ ንብረቶች ወድመዋል፣ ንጹሃን ስደተኞችን በአደባባይ ተረሽነዋል። በዚህ እሳት በላሰ ምድር ላይ ራሱን ለመጠበቅ ቆራጥ ውሳኔ የወሰደው ኢትዮጵያዊ ታሪክ ምንድነው? የደቡብ አፍሪካው ታላቅ የፖለቲካ መሪ ጁሊየስ ማሌማስ እኔ ደቡብ አፍሪካዊ ከመሆኔ በፊት አፍሪካዊ ነኝ በማለት ለስደተኞቹ እንዴት ተከራከረ? ዛሬ በዚህ ልዩ ዝግጅታችን በደቡብ አፍሪካ ምድር ስላለው አስከፊ ስደትና ህልሙን ለማስከበር ከባድ መሳሪያና ውሾችን የታጠቀውን ኢትዮጵያዊ ጀግንነት በጥልቀት እንመለከታለን። ለመሆኑ ደቡብ አፍሪካ ለምን በየጊዜው ለስደተኞች እሳታማ ገሃነም ትሆናለች? አብዛኞቻችሁ እንደምታውቁት ይህ ጥላቻ ዛሬ የተጀመረ አይደለም። ነገር ግን በዚህ በ2026 የተቀሰቀሰው ማዕበል ግን ፍጹም የተለየና አስፈሪ መልክ ይዟል። ማርች ኢንድ ማርች እና ኦፕሬሽን ዱዱላ የተባሉ አክራሪ የሀገር ውስጥ ቡድኖች በመላው ደቡብ አፍሪካ ታላቅ ዘመቻ ከፈቱ። ዘመቻው አንድ ግልጽ ቀነ ገደብ ነበረው፣ ሰኔ 30 2026። እነዚህ ቡድኖች እስከ ሰኔ 30 ድረስ ሁሉም ህገወጥ ስደተኞች ሀገሪቱን ለቀው መውጣት አለባቸው፣ ካልሆነ ግን እርምጃ እንወስዳለን በማለት በየሳምንቱ አደገኛ የጎዳና ላይ ሰልፎችን ማድረግ ጀመሩ። እናንተ እስኪ በጥልቀት አስቡት። ይህ የውጡልን ጥሪ ግን ሁሉንም ስደተኞች አይመለከትም። ነጮችን፣ ቻይናውያንን ወይም ህንዶችን ማንም በክፉ አይነካቸውም። ጥላቻቸው በቀጥታ ያነጣጠረው በጥቁር አፍሪካውያን ወንድሞቻቸው ላይ ብቻ ነው። ለዚህም ነው ብዙዎች ጉዳዩን መጤጠልነት ሳይሆን አፍሮፎቢያ ወይም ጥቁር በጥቁር ላይ የሚፈጽመው ስደት የሚሉት። ይህ የሰኔ 30 ቀጠሮ ሲቃረብ በደቡብ አፍሪካ ያሉ ወገኖቻችን የገጠማቸው ስቃይ የሚገለጽ አይደለም። ኢትዮጵያውያን ዋና መተዳደሪያ የሆኑት ስፓዛ ሾፕ የተባሉ ትናንሽ ሱቆች በግዳጅ ተዘጉ። በርካታ ወጣቶች መንገድ ላይ እየተያዙ ተደብድበዋል። ሱቆቻቸው ተዘርፈው አመድ ሆነዋል። ባለፉት ሳምንታት ብቻ በርካታ ንጹሃን ስደተኞች ሕይወታቸውን በግፍ አጥተዋል። ወላጆች በሀገር ቤት ተቀምጠው ስልካቸውን እያዩ የልጅ አስክሬን
መቼ ይመጣ ይሆን ብለው የሚረበሹበት አሰቃቂ ምዕራፍ ሆነ። ነገር ግን በዚህ አስፈሪ ጨለማ ውስጥ የደቡብ አፍሪካው ታዋቂ የፖለቲካ መሪ ጁልየስ ማሊማ በድፍረት መድረክ ላይ ቆመ። ማሊማ መላውን ሀገሩን እያስተማረ እንዲህ ሲል አስጠነቀቀ። እናንተ ስደተኞችን የምትጠሉ ሰዎች ቆማችሁ ራሳችሁን ጠይቁ። እኔ ደቡብ አፍሪካዊ ከመሆኔ በፊት አፍሪካዊ ነኝ። የስደተኞችን ሱቆች ዘግታችሁ አባራችኋል። ለመሆኑ ለዜጎቻችሁ ስንት አዲስ የሥራ ዕድል ፈጠራችሁ? የሀገራችን ችግር ስደተኞች አይደሉም፣ የመንግስታችን መዋቅራዊ ውድቀት እንጂ በማለት የጥላቻውን ሰራዊት ፊት ለፊት ተጋፈጠው። የፖለቲከኞች ንግግር ግን በስጋት ውስጥ ላሉ ስደተኞች ፈጣን ዋስትና ሊሆን አልቻለም። ህልውናቸው አደጋ ላይ የወደቀው ስደተኞች ራሳቸውን መከላከል የግድ እንደሆነ ተረዱ። ከእነዚህ መካከል ነው እንግዲህ ያ ጀግናና ቆራጥ ኢትዮጵያዊ በታጠቀው ዘመናዊ መሳሪያና በሰለጠኑ ውሾቹ ዓለምን ያነጋገረበት ታሪክ የሚጀምረው። የደቡብ አፍሪካ ፖሊስ ጥበቃ ባልሰጠበት በዚህ አስፈሪ ምሽት የኢትዮጵያዊ ራሱንና ንብረቱን ለመከላከል እንዴት ተዘጋጀ? ውሾቹንና መሳሪያውንስ እንዴት አሰለጠነ? በደቡብ አፍሪካ ሕግ አስከባሪዎች ስደተኞችን መከላከል ባቃታቸው የፖሊስ ሳይረን በሩቅ በሚሰማበትና መንጋው ሱቆችን እያቃጠለ በሚያልፍበት በዚህ አስፈሪ ምሽት የስሙ ያልተጠቀሰው ኢትዮጵያዊ ግን ዕጣ ፈንታውን በሌሎች እጅ ላይ ላለመተው ወሰነ። አብዛኞቻችሁ በሶሻል ሚዲያ ላይ ቪዲዮን አይታችሁት ሊሆን ይችላል። ቆሞ የሚታይበት ግርማ ሞገስና የታጠቀው ትጥቅ ተራ መሳሪያ አይደለም። እሱ የወሰነው የቤት ውስጥ ሽጉጥ ገዝቶ መደበቅ አልነበረም። ይልቁንም ፈቃድ ያላቸው ዘመናዊ ታክቲካል ጠመንጃዎችንና ጥይት የማይበሳውን ዘመናዊ አልባሳት በመታጠቅ ራሱን እንደ ሙሉ ወታደር አዘጋጀ። ነገር ግን ታሪኩ በዚህ አያበቃም። ከጦር መሳሪያው በላይ በመግቢያው ላይ ያሳለፋቸው ሁለት ግዙፍ የሰለጠኑ ውሾች የብዙዎችን ትኩረት ስበዋል። እነዚህ ውሾች ዝም ብለው የሚጮሁ ተራ የቤት እንስሳ አይደሉም። ወንጀለኞችን ለመለየት ጥቃት ሲሰነዘርባቸው ትዕዛዝ ተቀብለው ለማጥቃት በከፍተኛ ደረጃ የሰለጠኑ የጥበቃ ውሾች ናቸው። እስኪ አስቡት፣ መንጋ ሁልጊዜ የሚደፍረው ደካማውን የሚሸሻውንና እጁን የሚሰጠውን ሰው ነው። አጥቂዎች በቡድን ሆነው ሲመጡ የሚጠብቁት የሚጮህና የሚማፀን ስደተኛን ነው። ነገር ግን ፊት ለፊታቸው ዘመናዊ መሳሪያ የታጠቀ ለሞትና ለመግደል የቆረጠ ወንድም እንዲሁም ጥይት የማይፈሩ አስፈሪ ውሾችን ይዞ የቆመ ሰውን ሲያዩ ያ የድንጋይና የዱላ መንጋ መበተኑ የማይቀር ነው። ይህ ቪዲዮ ይፋ ከሆነ በኋላ በደቡብ አፍሪካ ማህበራዊ ሚዲያ ላይ ትልቅ የክርክር ማዕበል ተፈጠረ። በርካታ የደቡብ አፍሪካ ዜጎች እንዴት ስደተኛ በሀገራችን ላይ እንዲህ አይነት መሳሪያዎችን ይታጠቃል? ይህ ለደህንነታችን ስጋት ነው በማለት ቁጣቸውን ሲገልጹ ተደምጠዋል። በሌላ በኩል ደግሞ በሺዎች የሚቆጠሩ ስደተኞችና በርካታ ደቡብ አፍሪካውያንም ጭምር ፖሊስና መንግስት ህግ ማስከበር ካቃታቸው አንድ ሰው ንብረቱንና ህይወቱን የመከላከል ሙሉ መብት አለው፣ ይህ ሰው ጀግና ነው በማለት ወገንተኝነታቸውን አሳይተዋል። ይህ ኢትዮጵያዊ ያሳየው ቆራጥነት በደቡብ አፍሪካ ለሚኖሩ ሌሎች ስደተኞችም ትልቅ መልእክት አስተላልፏል። ነፍስህን ለማዳን በሌሎች ላይ አትደገፍ፣ ራስን አዘጋጅ የሚል። የዛሬው የደቡብ አፍሪካና የታጠቀው ወገናችን ታሪክ የምድራችንን መራራ እውነት በግልጽ ያሳየናል። ስደት ከአሁን በኋላ ጠንክሮ ሰርቶ ገንዘብ ማግኘት ብቻ አይደለም፣ ሕይወትን በብልሃትና በቆራጥነት የማዳን ትግል እንጂ። ወገኖቻችን በደቡብ አፍሪካ ምድር ላይ የሚያሳልፉት አስፈሪ ፈተና እንዲያበቃና ሰላማቸው እንዲመለስ ሁላችንም በጸሎትና በድጋፍ ከጎናቸው ልንቆም ይገባል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ይህ ኢትዮጵያዊ ራሱን ለመከላከል ዘመናዊ መሳሪያ ታጥቆ ውሾችን ማሰልጠኑ ትክክለኛ ውሳኔ ነው ወይስ ይህ ድርጊት በጥላቻ የተሞሉ አጥቂዎችን ይበልጥ ያበሳጫል? ራሳችሁን በእሱ ቦታ ብታስቀምጡ ምን ታደርጉ ነበር? ሐሳባችሁን ኮሜንት ላይ በነጻነት አስቀምጡልን። ቪዲዮው ይዘቱ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረግን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በቀጣይ በሌላ እጅግ አጓጊ ታሪክ እስክንገናኝ ሰላም ቆዩ።